ተማሪ ቢኒያም ሚደቅሳ ይባላል። ነዋሪነቱ ወናጎ ከተማ ነበር። በ2014 ዓመተ ምህረት በዲላ ዩኒቨርሲቲ የሲቪክስ ተማሪ ሆኖ ነበር ግቢውን የተቀላቀለው። ማደሪያ ዶርማቸው 524 አካባቢ ያደረጉት ጓደኛሞቹ በጅምር የትምህርት ላይ ቆይታቸው አብሮነትን አጠናክረውታል። ሆኖም ግን የመጀመሪያ የትምህርት ሳምንቱን እንኳን ሳያጠናቀቅ የተማሪ ቢኒያም ሚደቅሳ ደብዛውን ያጠፋው ክስተት መፈጠሩን ነው የቅርብ ወዳጁና የክፍል ጓደኛው አብረህልኝ በፍቃዱና የተሰወረው ልጅ ቤተሰቦች የሚገልጹት። አብራልኝ በፍቃዱ ባላለሁ ወናጎ ከተማ አካባቢ ነው የምኖረው። ጓደኛዬ የቅርብ ወዳጄ ነው። ቢኒያም ሚደቅሳ ይባላልና አብረን በሲቪክ ዲፓርትመንት እየተማርን ያለነው። ዲፓርትመንቱ ሲቪክ ነውና 2014 አካባቢ ማለት ነው። ሳምንት ክላስ ከጀመርን ሳምንት አልሞላ በሳምንት ኢንተርቫል ላይ ወደ ክላስ እንደገባ ነው ጧት አካባቢ አብረን እየተደዋወልን ነበር። ለቁርስ ነው ጠየቀን ነበርና ወደ ካፌ ለመሄድ ስንደዋወል እሱ ማብረህ ከኛ ጋር ወጣ። አብረን ሄደን ካፌው ውጪ ለመጠቀም ዳቦ በእጅ ይዘን ወጣን። ወደ ውጪ ስንወጣ እሱም አብሮ የነበረው ወደ ኋላ ተመለሰ። ከዛ በኋላ ውጪ ወተን ቁርስ ለመብላት ተጨማሪ ምግቦች ምናዟልና እሱን አዘን ስንጠብቅ ሳይመጣ ቆየብን። ከዛ በኋላ የኛም ክላስ ነበረ፣ ወደ ክላስ በልተን ተመለስን። ከዛ በኋላ ክላሱን ጨርሼ ቀጥታ ወደ እኔ ላይብረሪ ገባሁ። ነገሩ የሆነው እንደዚህ ነው። ተማሪ ቢኒያም ከክፍል ጓደኞቹ ጋር ቁርስ ለመገብ ካፌ ለመጠቀም ይወጣሉ። ይሁን እንጂ ከክፍል ጓደኞቹ ተለይቶ ወደ ኋላ የተመለሰው ተማሪ ቢኒያም ወዳጆቹ በጠብቁትም ሊመጣ አልቻለም። ነገሩ ግርምት ቢፈጥርባቸውና የጓደኛቸው መዘግየት ቢያስደንቃቸው የተለየ ምንም አላሰቡምና ከቁርስ መልስ ወደ ትምህርታቸው መመለስ ግድ ሆነባቸው። ከቆይታ በኋላ ከወደ ተማሪዎች አገልግሎት የተማሪ ቢኒያም ጓደኛ ለነበረው ተማሪ አብረህልኝ በፍቃዱ የተደረገው ጥሪ ግን ጉዳዩን ሌላ ትርጉም አሰጥቶታል። ተማሪ ቢኒያም ከጓደኞቹ ተለይቶ ወደ ኋላ ከተመለሰ በኋላ ምን እንደተከሰተ አልታወቀም። ቢደወልለትም ስልኩ አይነሳም። ነገሩ ሌላ መልክ ይዟል። ከጥቂት ደቂቃ በኋላ የኔ ስም ካፌ አካባቢ ተለጠፈ። አብራልኝ የሚባል ተማሪዎች አገልግሎት እንደሚፈልግ ተብሎ ሲለጠፍ ከዛ በኋላ ወዳውኑ ተማሪዎች አገልግሎት ሄጄ ለማናገር ሞከርኩ። ያናገር ቢኒያም የሚባል ተማሪ ታውቃለህ ብሎ ሲለኝ አው የቅርብ ወዳጅም ጓደኛዬ ነው፣ አብረን ነው የምንማረው ብሎ ነገሮች አንድ ዶርም ላይ በአንድ ብሎክ ላይ ነው እየኖርን ያለነው 524 አካባቢ ብዬ ተናገርኩ። ከዛ በኋላ ሚሊየንም ከእጄ ተቀበሉ ማለት ነው። የኔ ሚል ተወሰደብኝ፣ ከዛ መታወቂያም ተወሰደብኝና እስካን የተደረገ እንትን ተሰጠ። ይሄ የማን እንትን አለ። ከኔ ጋር ሲያስተያዩ ተመሳሳይ ነው ሚሉ የማን ነው ስሉ የኔ ነው ሙሉን ነው ሪስፖንስ መለስኩኝ። ለምን እስካን አደረክ ብሎ እንትን ስሉ የሚያውቀው ነገር አይደለም፣ ለኔም እንግዳ ሆነብኝ። ከዛ በኋላ ሲስተር ደግሞ ከቤት የሆነ ፕሮግራም ቤት የሚያስጨርስ ነበር ቢኒያም ማለት ነው። ለዛ ፕሮግራም እኔ ጋር ትደውላለች። እኔ ጋር ስትደውል እዛ እኮ ተማሪዎች አገልግሎት አካባቢ ነኝ አልኩኝ። እሷም ደግሞ የኔ ስም እዛ አካባቢ እንደተለጠፈ ካፌ አካባቢ አየችና የሮጠች መጣች። ከዛ በኋላ ምንድነው ቢኒያም እኮ ስልኩን ደውለንም እኮ እየወጣ አይደለም አለችኝ። ከልጆች መካከል አንዱ ቢኒያም ሚደቅሳ የሚባል ነው። እርሱ ክረምት ትምህርት ወደ ዩኒቨርሲቲ ዲላ ሄደ። ከዛ በኋላ የሲቪክ ተማሪ ነበር። የትምህርት ዲፓርትመንት የሲቪክ ተማሪ ነበረ። 3ኛ ዓመት ነው የሄደው። ከዛ ልጁ በዩኒቨርሲቲ ግቢ ውስጥ የለም ተባለ። ግቢ ውስጥ የለም ተባለ። እኛም ደግሞ ከዚህ ሄድን። ከዚህ ስንሄድ እስከ ማታ ድረስ እስክንቆይ ድረስ የልጁን
ፍንጭ ልናገኝ አልቻልንም። እንደገና ዩኒቨርሲቲውን ስንጠይቅ እኛ አናውቅም፣ ልጁ ከአጥር ዘሎ ወጥቷል። ከአጥር ውስጥ ያለው ነው እንጂ ከአጥር ውጪ ላለው ነገር እኛ የሚያገባ ነገር የለም ብሎ ዘግቷል ዩኒቨርሲቲው ማለት ነው። 8ኛ ክፍል አስተማሪ ነው። ከዛ ለዲግሪ ብሎ ደግሞ ዲላ ዩኒቨርሲቲ ለ3 ተከታታይ አመታት እዛ እየተከታተለ ነበር። በተደጋጋሚ እንደውላለን አያነሳም ስልክ። ከዛ በኋላ አቃተንና ለጓደኞቹ ደወልን። ስንደውል ያው ቢኒያም እኮ የለም አሉ። እኛም ፈልገን አትናል ስሉ ከዚህ ቀጥታ ሞተር ይዘን ወደ ዲላ ሄድን። እዛ ስንሄድ የለም። ምንድነው ብለን ስንጠይቃቸው አይ ቅድም የሆነ ነገር እዚህ ተከስቶ ነበር ምናምን አሉ። ምንድነው ተከሰተው ስንል አይ የሆነ እዚህ ምግብ ጠዋት ቁርስ ለመብላት ነበረ። ከዛ ምንም መረጃ ራሱ አላዘም እሱ። ከዛ አሁን ቀጥታ እንደወጣ ለቁርስ እንደወጣ ነው ነገሩ እንትን አለው። ማዘር ቅድም እንዳለችው ያው ባለፈው ገና ሲገባ እንትኑን ያው ሙሉ ክፍያውን ከፍሎ ጨርሶ ነበር የገባው። ከዛ ያኛው ተሰጠው ሚል ደግሞ ከሱ እንደጠፋ ከጓደኞቹ ሰምተን እንትን ስንል ደግሞ ያው ያኛው የሱ ስለጠፋ ከጓደኞቹ የልጆቹን ተቀብሎ ነው ኮፒ አድርገው ለመመገብ ምናምን ብሎ እዛ ሲሄድ የሞከረው። ከዛ ያው ቲከሮቹ አዩትና ሌላ ነው ያንተ አይደለም ብሎ አባሮታል አሉ። እሱ እንዴት ያባራሉ የሚለውን ነገር ደግሞ እነሱን ጠየቅን። ከዛ ሌባ ብሎ ስንትን ብሎ ስሉ ከአባሯል ከግቢ አስተያው የግቢ እንትኖችም ነበሩ ዘበኞች፣ እነሱም ተማሪዎችም አንድ ላይ ነው ያባረሩት አሉ። ከዛ አቅጣጫውንም ደግሞ ስናይ ከታች በኩል ወንዝ አለ፣ ከአጥር አጠገብ ወንዝ አለ። እሱን ተሻግሮ ነው በማለት አጥሩን ዘሎ ወጥቷል አሉ። ከዛ እንደዚህ ሲሉ ያው እኛም ደግሞ ለሚመለከተው አካል ያው አመለከትን። እዛ ተማሪዎች አገልግሎት በቅድሚያ አመለከትን። እዛ ስናመለክት ምናውቀው ነገር የለም ምናምን ብለው የዛን ቀን ተመለስን። ከዛ ሁለተኛ ቀን ላይ ደግሞ ያው በማመልከቻ አቀረብን። ከዛ እነሱም ያለውን ሁኔታ እኛ አናቀም ብሎ ነበረ። ከዛ በኋላ ያለውን ነገር ደግሞ በተደጋጋሚ ስንጠይቃቸው ያው ከግቢ እንደጠፋና ያው እንደወጣ እዛ ዶርም ውስጥም እንደሌለ ተናገሩ። ሚሊየን ሲጠይቅ መጀመሪያ የኔ ሚልኮ ጠፋ ምሎ ነገሮች ተናገረ። የት አድርገህ ነው እንዴት ጠፋ ምሎ ነገሮች ጠየቁ። ከዛ በኋላ ቦርሳዎች አካባቢ ልንፈልግ ሞከርን፣ አላገኘንም። ከዛ በኋላ መጨረሻ ላይ እንደዚህ እናደርግ ሚሉ አሁን የሆነ ብር ዩኒቨርሲቲ ያስከፍላል፣ ማመልከቻ እንጻፍና ቀጥታ እነሱ ሄደን እንጠይቃቸው። ከዛ በኋላ ዩኒቨርሲቲ ያመቻቻል፣ ቢያንስ ቢትከስርም ውስን ብር ትከስራለህ፣ እሱን እናመቻች ምሎ ነገሮች ተነጋገርን። ይሻለ ከዛ በኋላ ያንን ማመልከቻ እኔ በእጄ ጻፍኩኝና ካፊያ አስተባባሪ ጋር ሄድን። ካፊያ አስተባባሪ አካባቢ ሄደን እንደዚህ ቢል ጠፍቶብን ብሎ ነገሮች እንትን ስንል ደረሰኙንም ማየ የሚሉ ክፍያ እንደተፈጸመ ከዛ በኋላ ያኛው የካፌ ዋና አስተባባሪ ቲንኩ የሚባል ቀጥታ እንትኑን መምራት ይቶ ማመልከቻ መምራት ነበረ ቀጥታው ማለት ነው። ያንንም አልመራም። ከእንደገና የሌለውን ክፍያ ይጠይቃል። ከእንደገና ትከፍላለህ ብሎ ነገሮች እንትን እኔ ብር መጀመሪያ አካባቢ የነበረኝ ክፍያው ላይ ጨርሻለሁ ብር የለኝም ብሎ ተጽፍ ድጋሚ ሲያበሳጭ ተበሳጨ። እዛው ማመልከቻውን ቀደደው ቢኒያም ማለት ነው። ተቀደደና ከዛ በኋላ እኔ አረጋግቼ እሱን ይዤ ሄድኩኝ። ከዛ በኋላ አረጋጋሁ። አፍተር ፒሜንት ደግሞ ዶርም እንደገባ ነው ካረጋጋኙ በኋላ እስቲ ሚሊን አንጣለ መልሶልኝ የነበለኝ ማለት ይሻልኩኝና ሚሳ አጋጣሚ በልቻለሁ እሺ በምን ትጠቀማለህ በቃ ተው ውጪ ትጠቀማለህ ምለው ነገር ተናገርኩኝ። ችግር የለም እኮ አንድ አንጣለኝ። ያንን ሚሊዮን ወሰደና ወደ ውጪ ሮጠ ሄደ።
ከጥቂት ደቂቃ በኋላ ተመልሶ መጣና እንከ ሚሊን አለኝ። ከዛ ሁለተኛ ቀን ስንደርስ ነው አሁን ስካን የተደረገ ሚል የተገኘ። መጀመሪያ አካባቢ ነው ተጠቅሜያለሁ። እሱ ውጪ ሚሳ እንደተጠቀመ አውቃለሁኝ። ከሰዓት አካባቢ ግን ሚሳ በልቼ እንደመጣው ሚል ወሰደ። ከጥቂት ደቂቃ በኋላ ተመልሶ መጣ። ሚልን መለሰ። እራት አብረን ተጠቀምን። ሚልን እኮ አገኘው እያለ እንኳንም ተገኘ በቃ እኔም ጋር ደስ አለ። ጓደኞችም አብረን ነበርነው ልጆች ነበሩና የቢና ሚል እኮ ጠፍቶ ነበር ተገኘ ብሎ ነገሮችን ተነጋገርን አለፈን። አመሻሽ አካባቢ ተጠቀመ። ባት ቁርስ አካባቢ ስንደርስ ያ ስካን የተደረገ ሚል ተያዘ። ስካን መደረጉ እንግዲህ ተገኘ ብሎ ነገር ነው። እኔ ጋርም ያለው እኛ ጋርም ያለው የተገኘ መሆኑን ነው። አብረን ሄደን ራስ ተጠቅመናል። መጨረሻ ላይ ግን ሚሉ የኔ በቆይታ የምንነገረው ግን ካፌ አስተዳደር አካባቢ ካሉት አካላት ጋር ያለመግባባት ተፈጥሮ እንደነበር ነው የምንነገረው። ይህንን ተከትሎ ለተፈጠረው ለተማሪ ቢኒያም ሚደቅሳ መሰወር ዛሬም ድረስ ከተቋሙ አስተዳደር አካላትም ሆነ ከባለድርሻዎች ምንም ግልጽ የሆነ ምላሽም ሆነ መረጃ ሳይሰጥበት ሰነባብቷል። ልጃቸው እንደወጣ መቅረቱና ድምፁ የተሰወረባቸው ለ4 ዓመታትም ምጽአት የሆነባቸው ወላጅ እናትም ዛሬም ድረስ ጉዳዩ የእግር እሳት ሆኖባቸዋል። እንባቸውን ያፈሳሉ። ልጄን ያየ በወላድ የሆነባቸው ጠቁሙኝ ይማጸናሉ። የዲላ ዩኒቨርሲቲ አስተዳደር እንዲሁም ጸጥታ አስከባሪዎችና በወቅቱ ከጉዳዩ ጋር በተገናኘ ድርሻ የነበራቸው አካላት ምላሽ ሊሰጡበት ይገባል። ተማሪ ቢኒያም ሚደቅሳ ከወዴት እንዳለ ሳይታወቅ ድፍን 4 ዓመታት ተቆጥረዋል። ቤተሰብ ይጠይቃል፣ ወዳጆቹ ይፈልጉታል። ተማሪ ቢኒያም ግን ከወዴት አለ? እንደ ተማሪዎች እንግዲህ አንደኛ ከፋሚሊ ጋር አንድ ጋር በመሆን እንግዲህ ተማሪዎች ተገናኝተን ግቢውንም ተማሪዎች አገልግሎቱንም ዲፓርትመንቶችንም ለማነጋገር ሞክረናል። ብዙ ሙከራ ስናደርግ መጀመሪያ አካባቢ ላይ ጥሩ ነገር እየሰጡ ነበር። አስፈላጊ ሆኖ ከተገኘ አስፈላጊ በሆኑ ሎጂስቲኮች እናንተን እኛ ለመተባበር ረዲነን ብሎ ነገር ነው። እስከ ምክትል ዲን ድረስ ሄደን ስናናግረው ችግር የለውም አስፈላጊ በሆኑ ሎጂስቲኮች እኛ እንተባበራለን፣ የእናንተን ሂደት ቀጥሎ ብሎ ነገሮች ነበር አቅጣጫ ተሰጠን። ብዙ ከሄድን በኋላ የሆነ ስቴፕ ሲደርስ እኔንም ወደ መግጸጽ ነው መጡት። የእውነት አሁን ማታ አካባቢ ላይ ያጥበቃ ነግሮኛል ብሎ ሐሳብ ለነሱ ሼር ሲያደርግ ቀጥታ ነው እኔ ገጸጹት። ትምህርት የምትማር ከሆነ አርፈ ተማር ሚሉም ካንተ ጋር ተያይዞ እንዳለ ታውቃለህ ብሎ ነገሮች እንትናሉ አስፈራሩ ማለት ነው። በኋላ ደግሞ ወደ ህግ ስንሄድ ወደ ህግ ስንሄድ ህጉ እነሱ ሲጠይቃቸው ምንድነው አሉት? አሁን ልጁ የነርሱ መልስ ልጁ ከአጥር ወጥቶ ዘሎ ከወጣ በኋላ እኛ የሚያገባው ነገር የለም ብለው መልስ ሰጡን። እኛም ደግሞ የምናደርገው አተን ይሄው ማመልከቻ እስከ አዋሳ ድረስ ሄደን ጩኮ ሳይቀር ደቡብን ሳይቀር ሄደን አቅቶን እንደዚህ ተመልሰን ቁጭ ብለናል። በዛውም የሰው ኃይል የለንም። ይሄ ልጅና እኔ ብቻ ነን ያለነው። ስለዚህ ይሄ ችግር አለብን። ዩኒቨርሲቲው ደግሞ እኛ ልጃችን ስጡን አሳዩን ብለን ስንሄድ ደግሞ ምንድነው አሉት? እንደገና ኃይል በእኛ ላይ ኃይል ጠርቶ መከላከያ ጠርቶ እንደገና መጥቷል። በመኪና ተሳፍረው ሞልቶ ኃይለኞች አሁን እኛ ለማሳሰር ብለው የኔ እናት ደካማ ነች። እሷ እንኳን ሳትቀር እኛን ሊያሳስር እነሱ አድርገው እነዛ ሰዎች ልጃችን ስጡን፣ ልጃችን የት ያለበት አሳዩን ባልን ጊዜ እናቴ ጮኸች። በሷ ጮኸት እኛም ጮኸን። እንግዲህ የጠፋው የሰው ልጅ ህይወት ነው። ምን በዛም ደግሞ የወለድኩት አንጀቴ ነው። እንዴት ይችላል? በከዚህ የተነሳ ጮኸን። እንድም ሙሉ መከላከያ ኃይል ተሳፍሮ ነው በእኛ ላይ የመጣው ሙሉ መከላከያ ተሳፍሮ ነው ተደውሎ እዛ ግቢ ውስጥ መተው። እኔም የምናገረው ነገር የመንግስት ልጅ ነው፣ ለነም ልጅ ነው። መንግስት የራሱን
እኔ አቅም የለኝም፣ ባልም የለኝም፣ አቅም የለኝም፣ ባልም የለኝም። ያለው ይሄ ልጅ ብቻ ነው። ስለዚህ መንግስት ራሱ የኔ ልጅ ነው ብሎ እንዲቆምልኝ ነው የሚፈልገው። እንዲቆምልኝ እስካሁን ያቅመን ተጉዤ ሮጬ አቅቶኝ ነው ተስፋ ቆርጬ ቁጭ ብያለሁ። እንግዲህ እነርሱም ይናገራሉ ያለውን ሁኔታ። ሁሉም የአካባቢ ሰዎች እንዴት እንደጮሁ ያውቃሉ።